ቲፒኤልኤፍ 51ኛ ዓመቷን እያከበረች ነው። የቲፒኤልኤፍ ነገር እኔ ከፖለቲካም አልፎ ስፒሪቹዋልን ብንመለከተው ሳይሻል አይቀርም ብዬ ነው የማስበው። እንደውስ በየእምነታችሁ የስፒሪቹዋል ምልከታ ብትሰጡን የትግራይ ህዝብ የመጀመሪያው የወያኔ አመጽ ሲጀምር 1943 በአውሮፓውያን አቆጣጠር ጀስት የሆነ ጥያቄ ነበረው። የነጻነት የዲሞክራሲ ራሱን በራስ የማስተዳደር ነው፣ አልፈናቀልም ነው። ይሄ አይነት ጥያቄ ነው አነሳውና ወያናዊነት በወቅቱ የነጻነት ምልክት ነው የነበረው። ከዛ በኋላ ግን የመጣው ወያኔ አሁን 51ኛ ዓመታቸውን ያከበሩ ያሉት አብዛኞቹ ከአዲስ አበባ ዩኒቨርሲቲ አቋርጦ የወጡ የትግራይ ብሔራዊ ድርጅት ብለው የመሰረቱ ከኋላ ወደ ቲፒኤልኤፍነት ያደገው ማለት ነው። ወደ ኮሚኒስታዊ እንቅስቃሴ ሲያድግ በደም ኢንተርቴን የሚያደርግ ካልት ሆኖ ነው የተቀየረው። ስለዚህ ብሔራዊ ድርጅቱን ያቋቋሙ ወጣቶች ያቋቋሙት ቲፒኤልኤፍ ከመጀመሪያው ወያኔ ጋር ፈጽሞ ግንኙነት የለውም እና በደም የጀመረ በደም የቀጠለ ድርጅት ነው። ከተቋቋመ ቀን ጀምሮ እስከዚችኛዋ ሰከንድ ድረስ እኔ አሁን እዚች ጋር እስኪቀርጽባት ሰከንድ ድረስ ኢትዮጵያ ላይ ደም የፈሰሰ ነው። ለአንድ ቀን ተቋርጦ አያውቅም። ይሄ ፖለቲካ ነው ወይ? ከ100 ሺህ በላይ ዜጋ ገብረው 4 ኪሎ መጡ። የሰሜን ጦርነት ሰሜን ከመቱ በኋላ እነሱ በ1 ሚሊዮን ይተምናሉ። የትግራይን ልጆች ሞት ብቻ ሊያንስም ሊበዛም ይችላል። እሱ የቁጥር ጨዋታ ውስጥ መግባት አልፈልግም። ፖይንቱ ምንድን ነው? የደም ካልት ነው። ህዝቡ ሞትን ግሎሪፋይ እንዲያደርግ ሞት አስፈላጊ መሆኑን፣ ግድያ አስፈላጊ መሆኑን፣ ጦርነት ባህላችን ነው የሚል ጀነሬሽን ማፍራት ችለዋል። ፕራውድሊ 90 ሚሊዮን ገጥመናል ብሎ እንደ ጀግንነት ይናገራሉ። ብቻችን እንገጥማቸዋለን። እግር ኳስ ነው የሚመስለው ነገሩ እና ኢትዮጵያን የደም ምድር ነው ያደረገው። ባለፈው 1 ሚሊዮን ሞቶብናል ተብሏል አይደል? አሁንም ህዝቡ ኑና ገጠሙን ዝግጁ ነን ወልውለን የጠበቅን ነው ምናምን ይላል። ይሄ ስፒሪቹዋል ካልሆነ ፖለቲካ ይተነተናል ወይ የሚለው ነገር እኔ አሁን እየጠየቅኩ ነው ራሴ። ለነጻነት እኮ ትታኮሳለህ፣ ትጋደላለህ። ግን ዘመንን 60 ዓመት ሙሉ እንግጠማችሁ እንጋጠም እያልክ 1 ሚሊዮን ሞቶብኛል ብሎ አሁንም አይ ተጋዳላይ አይ አሁንም ካን ዩ ኢማጂን ይሄንን የመሰለ ተጋዳላዊነት አገር ለመገንባት ቢውል ጠላት የውጭ ጠላትን ለመመከት ቢውል ይሄን እንዳለን ሆርን ኦፍ አፍሪካን ጠቅልለን ገናና የሆነ ትልቅ ኢምፓየር እንገነባ ነበር። ከነሱ ጋር ስንዋጋ ብቻ የኢትዮጵያን ሪሶርስ የኢትዮጵያውያንን የወጣቶችን ህይወት ንብረታችንን በሙሉ ስናወድም ኖር የውጭ ጠላት የምንደመስበትን እነሱ ላይ ነው ኢንቨስት የምናደርገው። and they love it ቢገርም እኮ ነው they love it 51ኛ ዓመት ተብሎ አሁን በቃ ግደረሰ አሁን ነው ጦርነቱ ተዘጋጁ አሁን ነው በቃ እንደ ድሮ አይደለም ምናምን። ምንድን ናችሁ? ወደ አዲስ አበባ ብትመጡም ልትጋ ነገር አይደለም ልትገሉ ነው። በተለይ አባቶች የትግራይ አባቶች ጸልዩ፣ ማርያም ጽዮን ሄዱ፣ እግዚአብሔር ይስማችሁ ይለመናችሁ እንጂ እኔ ሊገባኝ የማይችለኝ ነገር ነው። ሁል ጊዜ ደም ማፍሰስ እንዴት ባህል ሊሆን ይችላል? ኢትስ ካልቸር እኮ። አሁን ከእናንተ ጋር ስንዋጋ ኢኮኖሚያችን፣ ህይወታችን፣ ጤናችን በሙሉ በቃ እንትናለ እናንተ እሱ ያስደስታችኋል። እና ይሄ የሚከበረው 51ኛ ዓመት ደም ከልት ለተጨማሪ ደም ማፍሰስ ዝግጅት ትግራይን ዲፖፑሌት ነው ያደረጋችሁት። አገር ሊያቀና የሚችል ህዝብ ነው የፈጃችሁት።